እኔ ምልህ ደሬ አቤት ማርቲ ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። መቼስ የልጆቼን መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው የቆጨው። አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበር። በቃቱ ነገር እናወራለን። እንደናደር እንዴ ሰውን እሳት ላይ ጥሎ የምንደናደር ማለት ነው እንዴ? የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቅ የደነገጥከው? አይ ማለቴ ያው እኮ ካወቅከው ነገረኛ። እነግርሻለሁ ግን ያው ለምን ጠይቅሽኝ ብዬ ነው። የማላውቅ ሰው ይሆንክ ነው። ምንድነው ነገሩ? ምኑ? የዲኤንኤ ቦታ ስጠይቅ ለምንድን ነው የምትደነግጠው? ታዲያ ለምን ፈለግሽው? የሆነ ነገር ፈልጌው ነበር። በቃቱ ነገር እናወራለን። እንደናደር እንዴ ቆይ ሰውን እሳት ላይ ጥሎ የምንደናደር ማለት ነው እንጂ የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? የዲኤንኤ ቦታ ስጠይቅ ለምንድን ነው የደነገጥከው? አይ ያው ማለቴ አንቺም እንዴ ታዲያ ንገረኛ። እሺ እነግርሻለሁ ግን ማለቴ ለምን ፈለግሽው ብዬ ነው እኮ። ምንም የማውቅ ደረጀ የማላውቅ ሰው ይሆንክ ነው። ምንድነው ነገሩ? ምኑ? ለምንድን ነው የዲኤንኤ ቦታ ስጠይቅ የደነገጥከው? ቆይ ለምን ፈልገሽው ነው ብዬ መጠየቅ ልክ አይደለም ማለት? መጠየቅ ልክ ነው እና ግን ምን አስደነገጠህ? ቆይ ብደነግጥስ ትፈርጅብኛለሽ እንዴ ማለት? ለምንድን ነው የምትደነግጠው ነው ጥያቄው ደረጀ። እንዴ ሚስቱ ስለ ዲኤንኤ ስታወራበት የማይደነግጥ ባል በጭራሽ ስለ ልጆቹ አያስብም ማለት እኮ ነው። እኔ ያሰብኩትን አስበህ ከሆነ ደረጀ በቃ ማርቲ ዝም ብለን እንተኛ። ልጆቹ ይሄን ከሰሙ ይጨነቃሉ። ደህና ደሪ